ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ የግብርና ቢዝነስ ቲዩብ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። በዛሬው ዝግጅቴ ይዤ የመጣሁት ማር እንግዲህ የተለያየ ከለር እንዳለው ይታወቃል። ስለዚህ የማር ከለር ሊለያይ የቻለበት ምክንያት ምንድን ነው? ሁለተኛ ደግሞ ሰዎች በምርጫ ደረጃ ማርን በደረጃም ስናወጣ ከከለር አንጻር ወይም ከለር ላይ ወይም መልኩ ላይ ምክንያት አድርገን ስለምናወጣ በዋጋ ደረጃም በተመሳሳይ ሁኔታ ልዩነት ስላለው የዚህን አይነቶች ብዥታዎችን ይቀርፋል ብዬ ስላሰብኩኝ በዚህ ላይ ተዘጋጅቼ ቀርብ ያለሁ እና ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉና ትምህርት ታገኙበት ዘንድ እጠይቃለሁ። እንግዲህ ማር እንደሚታወቀው በጣም ብዙ አይነት ከለሮች አሉት። በጣም ቀለል ካለ ከለር እስከ ከባድ ጥቁር እስከሆነ ከለር ድረስ ያለው እንግዲህ ከለር ይታያል። ስለዚህ እኛም በዛ ላይ ተመርኩዘን ነው ማርን ስንገዛ ነጭ ማር፣ ቢጫ ማር፣ ቀይ ማር፣ ውሃ ሰማያዊ የተቃረበ ማር። ውሃ ሰማያዊ ሲባል ውሃማ ከለር ለማለት ፈልጌ ነው። ስለዚህ እና በዚህ ላይ ተመርኩዞ አምራቹም ይሁን ነጋዴውም ይሁን ዋጋ ይጨምራል ወይም ደግሞ ዋጋውን ከፍ አድርጎ ይናገራል። ይህን ደግሞ ተጠቃሚ ወይም ከስተመሩ ከእውቀትም በጥልቀት ከማነስ ከግንዛቤም ሊሆን ይችላል ላልተፈለገ ዋጋ ሁሉ የሚጋለጥበት ሁኔታ ስላለ ይህን ለመቅረፍ ይረዳል የሚል እምነት ስላለኝ ይህን ዝግጅት ላዘጋጀው ችያለሁ ማለት ነው። ስለዚህ ማር በሶስት ነገሮች ከለሩ ወይም መልኩ ሊቀያየር ይችላል ማለት ነው። ነጭ ሊሆን ይችላል፣ ቀይ ሊሆን ይችላል፣ ቢጫ ሊሆን ይችላል፣ ውሃማ ከለር ሊሆን ይችላል። ስለዚህ መካከለኛ ጥቁር ሊሆን ይችላል። ስለዚህ ይሄ ሊመጣ የሚችለው አንደኛው ንቦች ከሚቀስሙት እጽዋት አይነት ነው። ከእጽዋቱ አይነት ለምሳሌ አደይ አበባን ብንወስድ አደይ አበባን የተጠቀመ የንብ ኮሎኒ ወይም የንብ መንጋ ማሩ የሚሆነው ቢጫ ከለር ነው። በአብዛኛው ቢጫ ከለር ነው። በነገራችን ላይ ሽታውም ቢሆን የዛን አበባ ሽታ ይዞ ነው የሚወጣው። በአብዛኛው የአበባውን የምናውቅ ከሆነ ማሩን እናውቃለን ማለት ነው። ስለዚህ ባህር ዛፍ ለምሳሌ ሊሆን ይችላል፣ ግራር ለምሳሌ ሊሆን ይችላል። የተለያዩ ግራር ዝርያዎች ስላሉ ማለት ነው። ጓያ ሊሆን ይችላል፣ ሱፍ ሊሆን ይችላል። እነዚህ ከለሮች እንደየ አበባው አይነት የማሩ ቀጥታ በዛ ላይ ዲፔንደንት ነው ማለት ነው። እንደየ አበባው አይነት ማሩ ከለሩ የቆይታውን ጊዜ እንደዛው። ቆይታ ስል ምን ማለት ነው? የመርጋት ማር የመርጋት ባህሪ ያለው ወደኋላ ላይ እመጣበታለሁ። የመርጋት ባህሪ ስላለው ለብዙ ጊዜ ሳይረጋ የሚቆይ ማር አለ፣ ወዲያውኑ የሚረጋ ማር አለ። ስለዚህ ያ የማር ባህሪ ነው። ብዙ ጊዜ ማር ከረጋ ስኳር አለው የምንላለን። ሁለተኛ ደግሞ ብዙ ጊዜ ከለር የመለያየትም አለ ማር ላይ። ቀይ ከለር ያመጣል፣ ነጩ ሰድመንት እያደረገ በሚሄድበት ሰዓት ከላይ ያለው የዘቀጠ የተቀየጠ ማር ነው በሚል ብዙ ጊዜ እንፈራለን። ያው ከአዳልትሬሽን ወይም ከዚህ ከቅየጣ ጋር እና ያው ደረጃውን ከማውረድ ጋር ተያይዞ ማለት ነው። ሁለተኛው ደግሞ በአፈር ውስጥ ያለው የማዕድን አይነት አካባቢው ላይ ካለው አፈር ባሉ ማዕድናት ተጽዕኖ ከለሩ ሊጠቆር ይችላል ወይም ሊቀየር ይችላል ማለት ነው። በብዛት እንግዲህ ጠቆር ያለ ከለር ያላቸው ወይም ያለው ማር ብዙ ማዕድናት ካሉበት አካባቢ ላይ የሚገኝ ማር ነው በብዛት ማለት ነው። ስለዚህ ማዕድናት በብዛት ካሉ ያ ማዕድናት በእጽዋቱ አብዞርብ ይደረጋል። ስለዚህ ቀጥታ አበባውን ይጠቀማሉ ንቦች። ከበድ ያለ ወይም ደግሞ ጠቆር ያለ ከለር ያለው ማር ይሆናል ማለት ነው። ሞር ሚኔራላይዝድ በሆነ ቁጥር ሞር ዳርከን ይሆናል ወይም መልኩ ይጠቁራል ማለት ነው። ሶስተኛው በሰሙ ቆይታ እና በማኔጅመንቱ ሰሙ ቆይቶ ብዙ ጊዜ ለምሳሌ በአንድ ዓመት የማንቆርጠው በሁለት ዓመት የማንቆርጠው ከሆነ ማሩ ከለሩ ይቀየራል፣ ሰሙም ይቀየራል። ይሄ የሚሆንበት ምክንያት ደግሞ ምንድን ነው? እንደሚታወቀው ንቦች እንግዲህ
ኦክሲጅንን አስገብተው ካርቦን ዳይኦክሳይድን ያስወጣሉ። ስለዚህ ያን በሚያስወጡ ሰዓት ካርቦን ዳይኦክሳይድ በባህሪው ደግሞ ጋዝ ነው፣ የተቃጠለ ጋዝ ነው። ስለዚህ ቀደም ባለ ቪዲዮ እንዳመላከትኩት አንድ ንብ ቢያንስ 10,000 የንብ አባላት በውስጡ አሉ። ቢበዛ 80,000 ነው። ኦን አቨሬጅ 45,000 ማለት ነው። ስለዚህ እያንዳንዱ ካርቦን ዳይኦክሳይድ ያወጣሉ። እንጀራው የሚጠቁርበት ማሩ የሚጠቁርበት አንዱ ሌላኛው ማለት። ስለዚህ ማርና ሰም ደግሞ በተፈጥሮ ይህንን ካርቦን ዳይኦክሳይድ የመሳብ አብዞርብ የማድረግ ሌሎችንም ሽታዎች የማድረግ ባህሪ ስላለው ከዛ የተነሳ ይጠቁራል፣ ከለሩ ይቀይር። እጅግ በጣም በቆየ ሰዓት ደግሞ ወደ አረንጓዴነት ሁሉ እስከ መቀየር የደረሰ ማር ገጥሞኛል እኔ። ስለዚህ ማር በተቻለ መጠን መቆየት የለበትም፣ ቶሎ መቆረጥ አለበት። ከስር ከስር በአዲስ ሰም እየተተካ ሲሆን የማሩ ከለር ኮንስታንትሊ በምንፈልገው መልኩ ሊሆን ይችላል። በአካባቢው ላይ አቧራ ካለ ወይም ደግሞ መንገድ ኖሮ የተለያዩ አቧራዎች ካሉ ማለት ነው፣ አቧራ የተጋለጠ ከሆነ። ሌላው ደግሞ ንቦች ፊልድ ወጥተው አበባ ይዘው ሲመጡ አካላቸው በአቧራ ነው። ስለዚህ ቀፎ ውስጥ ይራገፋል፣ ያን አቧራ አብዞርብ ያደርጋል። ስለዚህ በዚህ ምክንያት ከለሩ ይለያያል። ነጭ፣ ጥቁር ወይም ደግሞ ቢጫ የተለያየ ነገር ሊሆን የሚችለው ከአበባው ምንጭ ቢሆን ኖሮ፣ ነገር ግን ጥቁረቱ ከዚህም ሊመጣ ይችላል። ያ ማለት ግን ለምሳሌ እንደነ ግራዋ፣ ቡና፣ አቮካዶ የመሳሰሉት ደግሞ በተፈጥሯቸው ጥቁር ማር ወይም ትንሽ ከበድ ያለ ከለር ያለው ማር ከአበባቸው ላይ ይገኛል ማለት ነው። ስለዚህ ብዙ ጊዜ ማርን ስናይ በአብዛኛው እንግዲህ በከለር ላይ ጥገኛ ሆነ ነው። ነጭ ማር ከተባለ በጣም የተጋነነ ዋጋ ኢቭን በደረጃ ስታንዳርድ ሲወጣ በስታንዳርድ ደረጃ ነጭ ማር ተብሎ ግሬድ ገበያ ላይ ይወጣል። እንደዛ የሚባለው ምናልባት ብንጠቀመው የሚመከረው ጥቁሩ ማር ነው። ምክንያቱም በውስጡ ብዙ ማዕድናትን አሉ። ለምሳሌ አይረን አለ፣ ማንጋኒዝ አለ እና የተለያዩ ለምሳሌ እንደነ ኮፐር አሉ በውስጡ። ስለዚህ እነዚህን ያው ብንጠቀም ጥቁሩ ማር በገበያ ላይ ከፍተኛ የሆነ ዋጋው ማለት ከፍተኛም ባይባል በእርግጥ በአንጻራዊነት የተወሰነ ልዩነት አለው። ስለዚህ እሱም ብንጠቀም በዋጋም ይቀንስልናል። የምንፈልገው ማዕድን እርካታው ዞሮ ዞሮ ተመሳሳይ ነው ያለው። ስለዚህ ለዓይናችን ነጭ ወይም ደግሞ ቢጫ ከፈለግን ካልሆነ በስተቀር ያን ብንጠቀም የተሻለ አድቫንቴጅ ሊኖረን ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች የማር ከለር ሊቀየር ይችላል ማለት ነው። ከዛ ውጪ ማር ሁለት አይነት በቆየ ቁጥር ሁለት አይነት ከለር አለው። እንግዲህ ማር ብዙ አይነት ስኳር አይነቶች በውስጡ አሉ። ማር ማለት አንዱ የስኳር አይነት ነው። ስለዚህ የተፈጥሮ ስኳር ማለት ነው። ከተፈጥሮ የሚገኝ በንቦች በተለያየ ነገር ተጨምሮበት እንደ ስኳር የሚያዘጋጁት ማለት ነው። ስለዚህ ተፈጥሯዊ የሆነ ስለሆነ በውስጡ ብዙ አይነት ስኳሮች ስላሉ አንዳንዱ የስኳር ባህሪ እዛ ላይ ያለው ለክርስታላይዝ የማድረግ ወይም ደግሞ ከላይ ጠጠር የመስራት ቀጭቀጭ የሚል አይነት ይሄ በአበባውም አይነት ይወሰድ። ለምሳሌ ግራዋን ብትወስዱት የግራዋ ማር ከተወሰነ ጊዜ በኋላ በተለይ ከዘመናዊ ቀፎና ከሽግግር የሚገኘው ንጹህ ማር ማለት ነው ቀጭቀጭ የሚል ይሰራል ማለት ክሪስታላይዝ አደረገ ማለት ነው፣ ስኳር ማለት ነው። ስለዚህ ያን ስናይ ብዙ ጊዜ መሸወድ የለብንም። ወይም ደግሞ ብዙ ጊዜ የተቀየጠ ነው ብለን ኮንፊውዝድ የሚሆን ብዙ ጊዜ ሰዎች ይገጥሙኛል፣ ይጠይቁኛል። ስለዚህ ከዛ ሊሆን ይችላል። ነገር ግን ከላይ ደግሞ ቀይ አይነት ባህሪ ሲኖረው ብዙ ፍሩክቶስ በውስጡ ስላለ ፍሩክቶስ ብዙ ጊዜ የሚባለው የስኳር አይነት ዳይሳክራይድ የስኳር አይነት በብዛት አሉ። ስለዚህ በተወሰነ መልኩ ሱክሮስ በውስጡ አለ። ስለዚህ ያ ሱክሮስ፣ ፍሩክቶስ እና በተወሰነ መልኩ ሌሎች የስኳር አይነቶች አሉ። ስለዚህ ፍሩክቶስ በውስጡ ካለ በብዛት ያ ፍሩክቶስ በውሃ ደረጃ ፈሳሽ ሆኖ ነው የሚቆየው። ስለዚህ ከለሩ በዛ መልኩ ይዞ ይቆያል ማለት ነው። ስለዚህ ብዙ ጊዜ ማር የተበላሸ የሚመስለን ይሄን ለመቀነስ ምን ማድረግ አለብን? ሆሞጂናይዜሽን ወይም ደግሞ የመቀየጥ ስራ መስራት አለብን። እንቀይጥና በተወሰነ መልኩ ማቆም፣ ሪያክሽኑ እንዲቆም ማለት ነው። ስለዚህ በተወሰነ መልኩ ለብ ማድረግ ያስፈልጋል። ቀጥታ ሳይሆን በውሃ ውስጥ አድርገን ውሃ ጥደን ውሃው ከፈላ በኋላ ማሩን በቃው እዛ ውስጥ ጨምረን ማቅለጥ። ከዛ በኋላ
መለወስ አለብን። ከዛ የባክቴሪያል እንቅስቃሴው ይቆማል ማለት ነው። በዚህ አጋጣሚ እሱ ብቻ ሳይሆን ያልበሰለ ማርም ከገዛን የመገንፈልና በውስጡ አልኮል መስራት አለ። ያንን ሪአክሽን እንዳይፈጠር ማሩን በቀጥታ ለእሳት ሳናጋልጥ ከእሳት ጋር አድርገን በውሃ ማለት ነው አፍልተን ከስር እንጨት አድርገን እንጨት ማለት ብረት ድስቱና የማሩ ዕቃ መገናኘት የለበትም። ስለዚህ በዛ ምን ማድረግ አለብን ማለት ነው? እናሞቀዋለን ማለት ነው። ከዛ በደንብ አድርገን ማማሰል ያስፈልጋል። እያማሰልን ማሞቅ ያስፈልጋል። ከዛ በኋላ በውስጡ ያለው የባክቴሪያ ሪአክሽን ይቆማል፣ ይሞታል ማለት ነው። ስለዚህ ማሩ ስቴብል ይሆናል። ተመሳሳይ ከለር እንደያዘ ለረጅም ጊዜ ሊቀመጥልን ይችላል ማለት ነው። ከዛ እየቀነስን በቃ መጠቀም እንችላለን ማለት ነው። አድማጭ ተመልካቾቻችን ለዛሬ ይዤላችሁ የቀረብኩት ይህን ይመስላል። ትምህርት እንዳገኛችሁበት ተስፋ አድርጋለሁ። ቀጣይ በሌላ ቪዲዮ ማር በውስጡ ምን እንዳለ ሁሉ እና ምን እንደሚያካትት ይዤ እቀርባለሁ። ስለዚህ የዛሬው ላይክ፣ ሼር፣ ሰብስክራይብ በማድረግ ያው እዚሁ ላይ እንድትተባበሩ በመጠየቅ ዝግጅቴን በዚህ አቆማለሁ ማለት ነው።